ሞገደኛው ጋዜጠኛና ደራሲ መንግስቱ ገዳሙ። መንግስቱ የተደበቀ ጉድ ጎልጉሎ በማውጣትና ተቀጥሮ በሚሰራባቸው ቢሮዎች የሚሰሩትን ሕጸጾች አጉልቶ በማውጣት ብዙ ዘገባዎችን በጋዜጣ ላይ በማስነበቡ ብዙዎች ጥርሳቸውን ይነክሱበት ነበር። መንግስቱ ጥሩ ጸሐፊ ብቻ ሳይሆን ጥሩ አንባቢም እንደነበር ይነገርለታል። በመኖሪያ ቤቱም መጽሐፍት ቤት ነበረው። በእንግሊዝኛ ቋንቋ መጽሐፍቶችን ለማሳተም ችሏል። ራሱን በራሱ የፈጠረ ምሁርም ነበር ይባላል። መንግስቱ በወቅቱ የሚከናወኑ የተደበቁ ነገሮችን ለማውጣት ብዕሩ እጅጉን ደፋር ነበረች። በጋዜጣ ላይ ያወጣቸው የነበሩ ጽሑፎች በሕዝቡ ዘንድ ይነበቡለት ነበር። በሥነ ጽሑፍ ዓለም በቆየባቸው ጥቂት ዓመታት ውስጥ ከ24 በላይ መጽሐፍትን ጽፏል። የመንግስቱ ገዳሙ መጽሐፍቱ የትናንሾች ናቸው። 50 አለቃ ገብሬ፣ ከማናንሼ፣ ካምሱርና ሌሎችም። ኑሮውን ይደግፍ የነበረውም በእነዚሁ መጽሐፍቱ ሽያጭ ከሚያገኘው ገቢ ነበር። መጽሐፍቱ ውስጥ ያሉ ገጸ ባህሪያት ከሕይወቱ ጋር ቁርኝት ያላቸው ናቸው ይባል ነበር። የመንግስቱ ገዳሙ ሕይወት በአብዛኛው ውጣ ውረድ የበዛበት ነበር። የሚሠራቸው ነገሮች የሚያስቁም የሚያስደምሙም ነበሩ። መንግስቱ አንድ ጊዜ ፈረንጅ ያበሻ አሽከር አይሆንም የሚለውን አመለካከት ለመቀየር አንድ ፈረንጅን በደሞዝ ቀጥሮ ካፖርት እያሸከመ ፒያሳ ለፒያሳ ያዞር ነበር ተብሏል። በአንድ ወቅት ደግሞ ለሥራ ጉዳይ አስመራ ይላካል። በዚህ ጊዜ በከተማዋ ስላሉ እስር ቤቶች ጽሑፍ ለማቅረብ ይፈልጋል። ነገር ግን ባለሥልጣኖቹ ወደ እስር ቤቱ እንዳይገባ ከለከሉት። በዚህ የተናደደው ሞገደኛው ጋዜጠኛ መንግስቱ ገዳሙ ምሽት ላይ አንድ መላ ይገለጽለታል። መላውም ወንጀል ሰርቶ ወደ እስር ቤት መግባት ነበር። ይህንንም ለማድረግ መጠጥ ቤት ገብቶ ጠርሙሶችን ሰባበረ። በዚህ ጊዜ ግርግር ተፈጠረና በፖሊስ ተወስዶ ይታሰራል። ከ3 ቀናት እስር በኋላ በዋስ ተለቆ ተመለሰ። እንደ ተመለሰም ስለ አስመራ ማረሚያ ቤቶች በርከት ያሉ መጣጥፎችን በመጻፍ ለማጋለጥ ቻለ። አዲስ አበባ ላይም የተለያዩ ፖሊስ ጣቢያዎችንና ማረሚያ ቤቶችን ለመመልከት ያመቸው ዘንድ ችግር በመፍጠር ፖሊስ ጣቢያዎችንና ማረሚያ ቤቶችን በእስረኝነት ጎብኝቷል። ኢትዮጵያ ንግድ ባንክ ተቀጥሮ በሚሰራበት ጊዜ ጃንሆይ ባንክ ቤቱን ለመጎብኘት ዛሬ ይመጣሉ የሚል መረጃ ይሰማና በሚሰራበት ቢሮ ውስጥ ታጣፊ አልጋ ያስገባል። ጃንሆይ ልክ እሱ ቢሮ ሲደርሱ አልጋውን ዘርግቶ ይተኛል። ጃንሆይም ምን ነው ቢሉት ተኝቼ እንደሚከፈለኝ እንዲያውቁ ብዬ ነው ብሎ መልሷል። ትላልቅ ባለሥልጣናት በሚጠጡበት ቤት ውስጥ አህያ ይዤ ገባለው፣ አህያዋም ከፍዬላት የመጠጣት መብት አላት ብሎ ለጸብ ተጋብዞ ነበር። መንግስቱ ገዳሙ የተለያዩ ሥራዎችን ለመስራት በመሞከሩ ስሙ በጊዜው በነበረው ትውልድ እንደ ጉደኛ ይጠቀስ ነበር። መንግስቱ ገዳሙ ሁ ኢዝ ሁ በተሰኘው በዓለም ላይ የታወቁ ሰዎች በሚሳተፉበት መጽሐፍ ላይ ተሳታፊ ሆኗል። ኢትዮጵያ ውስጥ በዚህ መጽሐፍ ላይ የመሳተፍ ዕድል የገጠማቸው 2 ናቸው፣ እሱና አፄ ኃይለ ሥላሴ። እንኳን ደስ ያለ መንግስቱ ሲባልም ምን ዋጋ አለው? ከማንም ፊውዳል ጋር ስሜን በአንድ መዝገብ ላይ አስፍረው ያከበሩ ይመስሏቸው አሳነሱኝ ይል ነበር። መንግስቱ ገዳሙ ከሥራዎቹ ይልቅ ባልተለመደ ባህሪው ተወዳጅ የሆነ ሰው ነው። ሳይሞት እንደሞተ አድርጎ በማስወራቱና ወደሚሰራበት ቢሮ አስደውሎ ቀብር ነገ 10 ሰዓት እንትን ቤተ ክርስቲያን ነው በማስባሉ በዕለቱ ብዙ አዘንተኞችና አድናቂዎቹ ግቢውን አጣበውት ነበር። በዕለቱ መንግስቱ ሽክ ብሎ የእሱን አስክሬን በመጠባበቅ ላይ ወደሚገኙት ነጠላ ዘግዝቀው ጥቁር ለብሰው ፊታቸውን አስተክዘው ወደ ቆሙት ሰዎች ካደፈጠበት በመውጣት አስደነገጣቸው። እሱም እንዲረጋጉ አድርጎ ከፍ ወዳለ ቦታ ቆሞ የሚከተለውን ንግግር አደረገ። አመሰግናለሁ። በቀብሬ ላይ የሚገኙ ሰዎችን ለማየትና እነማን የልብ ወዳጆቼ እንደሆኑ በቁሜ ለማወቅ ነበር እንደዚህ ያደረኩት። አመሰግናለሁ ብሎ አሰናበታቸው። በአንድ ወቅት አምሽቶ ሲገባ ወሮበሎች ደብድቦት ጉዳት አድርሰውበት ነበር። በዚህ የተበሳጨው መንግስቱ ራሴን የመከላከል አቅም ባይኖረኝ አይደል እንደዚህ መደፈር ያለና ራስን ስለ መከላከል የሚያስተምር መጽሐፍ አንብቦ ራሱን በራሱ ካራቴ ያሰለጠነ። ግና ልክ እንደሱ ከጥቃት መዳን የሚገባቸው ሰዎች እንዳሉ ተሰማውና መጽሐፉን ተረጎመው የካራቴ ሚስጥር ብሎ። እሸቱ ተፈራ ስለ አሳዛኝ ባህሪውና ስለ ሞገደኛነቱ በጻፈው መጣጥፍ ላይ የሚከተለውን አስፍሯል። መንግስቱ ገዳሙ 4 ጊዜ አግብቷል፣ 4 ጊዜ